ከፍተኛ የጨው አጠቃቀማችን እየገደለን ይሆን? በኢትዮጵያ ከሚሞቱ ሰዎች መካከል 43 በመቶ የሚሆኑት ህይወታቸው የሚያልፈው ተላላፊ ባልሆኑ በሽታዎች ምክንያት እንደሆነ ጥናቶች ያሳያሉ። ለዚህም ዋነኛ ምክንያት ከፍተኛ የጨው አጠቃቀማችን እንደሆነ ይነሳል። በአሁኑ ወቅት በሀገራችን 96 በመቶ የሚሆነው ህዝብ የዓለም ጤና ድርጅት ካስቀመጠው የጤና ገደብ በላይ ጨው የሚመገብ ሲሆን ይህም በየዓመቱ ለሚከሰተው 32 በመቶ የልብና የደም ዝውውር በሽታ ሞት ዋነኛ መንስኤ ሆኗል። አንድ ኢትዮጵያዊ በቀን በአማካይ 8.25 ግራም ጨው የሚመገብ ሲሆን ይህም በዓለም አቀፍ ደረጃ መወሰድ አለበት ተብሎ ከተቀመጠው 5 ግራም እጅግ ከፍ ያለ ነው ተብሏል። ይህ አደገኛ የአመጋገብ ልማት የደም ግፊትን ከመጨመሩ ባለፈ በሀገር ደረጃ በየዓመቱ የ10 ሺዎች የሚቆጠሩ ዜጎች ያለ ዕድሜያቸው ለህልፈት እየዳረገ ይገኛል። የጨው አጠቃቀምን ወደ 2 ግራም ሶዲየም ዝቅ ማድረግ ቢቻል በዓለም አቀፍ ደረጃ በየዓመቱ 2.5 ሚሊዮን ሰዎች ህይወት መታደግ እንደሚቻል ጥናቶች ያሳያሉ። ይህ የጤና ቀውስ በሀገሪቱ የጤና ተቋማት ላይ እጅግ ከፍተኛ ጫና እየፈጠረ ይገኛል። ከደም ግፊት፣ ከልብና ከኩላሊት ህመም ጋር ተያይዞ ወደ ሆስፒታል የሚመጡ ታካሚዎች ቁጥር መጨመር፣ የህክምና ቁሳቁስ፣ የመድኃኒትና የታካሚዎች ቁጥር ካለው የሆስፒታል አልጋና የሰው ኃይል አቅም በላይ መሆኑ ተቋማት ለሌሎች ድንገተኛ ህመሞች የሚሰጡት ትኩረትና ጥራት እንዲቀንስ እያደረገ ነው ተብሏል። ይህንን የጤና ቀውስ ለመግታት የተዘጋጀው አዲስ ረቂቅ አዋጅ በታሸጉ ምግቦች ውስጥ ያለውን የጨው መጠን በጠበቀ ሁኔታ ለመቆጣጠር ትኩረት ሰጥቷል። በረቂቁ አዋጅ መሰረት በአንድ የታሸገ ምግብ ውስጥ የሚገኘው የሶዲየም መጠን ከምግቡ አጠቃላይ የኃይል መጠን ጋር እኩል ወይም የሚበልጥ ከሆነ ምግቡ ከመጠን ያለፈ ጨው እንዳለው ተቆጥሮ ልዩ ቁጥጥር ይደረግበታል ተብሏል። ይህንን የቁጥጥር ስርዓት ተግባራዊ ማድረግ ለጤና ጥበቃ ብቻ ሳይሆን ለሀገር ኢኮኖሚ ትልቅ ፋይዳ እንዳለው ተገልጿል። ኢትዮጵያ በጤናማ ያልሆኑ አመጋገብ ምክንያት ለሚከሰቱ በሽታዎች ሕክምናና ለምርታማነት መቀነስ በየዓመቱ ከ31 ቢሊዮን ብር በላይ የምታወጣ ሲሆን ከዚህ ውስጥ ወደ 26.9 ቢሊዮን ብሩ የሚጠፋው ሰዎች በህመም ምክንያት ስራ በመፍታታቸው ወይም ያለ ዕድሜያቸው በመሞታቸው ምክንያት በሚሰላ ኪሳራ እንደሆነ ተቀምጧል። የጨው አጠቃቀምን በመቀነስ ረገድ የሚደረግ ኢንቨስትመንት እስከ 230 በመቶ የሚደርስ የኢኮኖሚ ትርፍ እንደሚያስገኝ ጥናቶች ያሳያሉ ተብሏል።